ፓርት 2 የተመለስነው በኢትዮጵያ 500,000 ብር ነው። በቃ ገጠር ግባ በቃ ኪንግ እና ኩዊን መተኛት አለበት። የኔ ዓላማ ሌላ ነው፣ ሐሳቤም ከተማ ነው። እዚሁ በአንድ ቀን ውስጥ ወልጄ ልጆቼ ይሯሯጡበት። ሰላም ዩቲዩብ፣ ዛሬ እንግዲህ በፓርት 2 ቪዲዮ ተመልሰናል። ቤንግ የሆነ ቪዲዮ ይዤላችሁ መጥቻለሁ። ሌትስ ጎ። እንግዲህ ሩም ነምበር 3 ይህንን ይመስላል። ቀጥታ ወደ ሩሙ እንገባለን ማለት ነው። ሩም ነምበር 3 ወይም ደግሞ በእኔ ሪቪው ሶስተኛ ያልኩት ሩም ይሄኛውን ሩም ነው። እኔ በጣም የሚመቸኝና የምወደው ምክንያቱም ካሪዝማ ሲዩትስ በእንትን አካባቢ ስለሆነ ያለው፣ በሂል በኩል ስለሆነ ያለው ደረጃዎቹን ታች ወርዳችሁ ወደዚህ ለመምጣት አስሪ በጣም የሚያሰቃየው። ስለዚህ ይሄኛው ሩም ከሌሎቹ ሩም ትንሽ ለየት የሚያደርገው ብሩም ኤክስፔንሲቭ የሆነበት ምክንያት እንደ ሌሎቹ ሌክዠሪ ሩም ነው፣ ግን ይሄኛው ሩም ከሌሎቹ ትንሽ ለየት የሚያደርገው ለሪሴፕሽን በጣም ይቀርባል። ከሪሴፕሽን አጠገብ ነው ያለው። ፕላስ ደግሞ ለሌሎች ነገሮች ለሆቴሉ ለሚያቀርባቸው ሆቴሉ ለሚሰጣቸው የሆቴሉ ሬስቶራንቶች ምናምን በጣም ሞር የቀረበና ጀስት ከሪሴፕሽኑ ጋር ነው። ፕላስ ዋይፋይ ስትሬንግዙ ኤቭሪቲንግ ስታዩት፣ ፕላስ ደግሞ እንደምታውቁት እዚህ የመጡ ገስቶች ያው የታወቀ ማለት ትንሽ እየጠጡ እየሰከሩ ምናምን እየተፍታቱ ነው ነገሮችን የሚያሳልፉት። ስለዚህ ደረጃ ደግሞ መውረድ ታች ድረስ ይከብዳቸዋል። አብሶ አምሽተው ሲመጡ ምናምን ኮምፕሊኬትድ ነው ትንሽ። ሳንቶሪኒ ደሴት ትንሽ የምታደናብረው ደረጃዎቹ የብዙ ስለሆኑና የሁሉም ሆቴሎች አንድ አይነት የሚጠቀሙበት ስለሆነ አንድ መስመር ከሳታችሁ ጠፋላችሁ ማለት ነው። እና ይሄኛው ሎኬሽኑ በጣም አሪፍ ነው። ስለዚህ ሩሙ ይሄን ይመስላል። ሰፊ ነው፣ ስፋቱ በጣም ደስ ይላል ቅድም እንዳልኳችሁ። ስለዚህ አሁን ቀጥታ ሽንት ቤቶቹ እናያለን። አልጋውን ነው መጀመሪያ ሪቪው የምንሰጠው። አልጋው ፓርት ላይ ራሱ it's just king size bed ነው። double bed ነው it's just of course እና ጽድት ያለ ነው በጣም እንደምታዩት። ኳሊቲ ጥራት በጣም ካሪዝማ ሲዩትስ የሚያላቸው የለም። ፕላስ ደግሞ ነጭ መሆናቸው የሎጎውን ወይም ደግሞ የካሪዝማ ሲዩት ብራንዱ ነውና በጣም ደስ ይላል። እኛንም ነጭ የሚያለብሱ ለዛ ነው ይላችሁ። ሽንት ቤቱን እናየዋለን ቀጥሎ። ሽንት ቤቱ ላይ ሌሎች ሩሞች ላይ እንዳያችሁት እንደዚህ ሶፍት ተች ሌክዠሪ ተች መሰላሎች ምናምን አሉ። ስለዚህ ይሄን ይመስላል ሽንት ቤቱ። እዚህ ጋር ትልቅ ዋይድ የሆነ ሚረር እናገኛለን። እዚህ ጋር ሼቪንግ ሚረሮች አሉን። ሌላ እዚህ ጋር የምትፈልጉት ቫኒቲ ኪት አለ፣ ሻወር ኪትስ አሉ። እነዚህ ነገሮችን እዚህ ጋር ማግኘት ትችላላችሁ። ፕላስ ሻወሯ ቀለል ብላ በር የላትም። ጀስት ጽድት ያለች ናት። ፊት ለፊት እንደዚህ ለማሳየት ያክል እንደዚህ እናድርገውና እናየው። ሻወሩ ደስ የሚል ፓርት አለው። ትንሽ ቀለል ያለች ናት። ፕላስ ደግሞ እዚህ ጋር ላይክ a sitting place አላት ማለት ነው። I don't know how it helps ቁጭ ብላችሁ ምናምን፣ ግን ሽንት ቤቱ ላይ ያለው ይሄ ነገር ነው። አይ ጽድት ያለ ነው ከሞላ ጎደል። እኔ ሶስተኛ ሩም እንደመሆኑ አንፃር ሽንት ቤቱም ሰፊ ነው። ስለዚህ እዚህ ሩም ላይ የምናየው ነገር ምንድነው? ሰፋ ያለ ነገር ነው። ፎር ኤግዛምፕል ካፕሎች ብቻ ሳትሆኑ ፋሚሊ አንደር 18 አይቀበልም፣ ግን አባቭ 16 ስለምንቀበል እንደነሱ አይነት ፋሚሊ ካላችሁ ምናምን ደብል ኤክስተርናል ቤድ እዛ ጋር በመግባት ይሄኛው ሰፊ ፋሚሊ ዋይድ ሩም ይሆናል ማለት ነው። ስለዚህ ሩሙ እንደምታዩት ኢትስ ዘ ቤስት። አሁን እንትኗን ቼክ እናደርጋታል። እንደተለመደው አልጋዋን እንዴት ነው ይሄ አልጋ ፒስ ነው ወይስ ደግሞ ትንሽ ከሌሎቹ አልጋዎች ጠንከር ይላል የሚለውን ነገር ቴስት እናደርገዋለን ማለት ነው። ስለዚህ እንደተለመደው 3 2 1 ኦ ማይ ጋድ እኔ አልጋው በጣም በቅፍ ሲያደርገኝ እንዴት እንደሚለይብኝ ብቻ ኦ ማይ ጋድ this is crazy። ሌክዠሪ ሆኑ ተቾች አሉባቸው። አሁን እነዚህ የሆኑ ሶፋዎቹ ፕላስ እነዚህ ጠረጴዛዎች ራሱ ይሄኛው ደብል ሴት ነው። ከፈለጋችሁ እንደዚህ ታወጡታላችሁ። just ኤክስተርናል ጠረጴዛ ትሆናለች ማለት ነው። ሌክዠሪ ኳሊቲው በጣም ተመችቶኛል። ሩሙን ከዚህ ጋር አንድ ዙር ሄደን ነው
ሌሎች ሩሞች ላይ እንዳየነው ስናኮች፣ መጠጦች አሉ። ስለዚህ ሩሙ ይሄን ይመስላል። እንግዲህ እንደተለመደው ይሄንን ሩም እናንተ ደግሞ ይገባዋል ወይ? አይታችሁታል። ከሌሎች ሩሞች አንጻር ይሄኛው ሩም ስንት ብር ይገባዋል? ወይም ደግሞ አሁን ያለበት ይሄኛው ሩም የሚከራየው 250 ሺህ ብር ነው በኢትዮጵያ። ስለዚህ ይሄ 250 ሺህ ብር ይገባዋል ወይ የምትሉ ሰዎች ኮሜንት ላይ ሀሳባችሁን አስቀምጡልኝ። ስለዚህ አሁን ቀጥሎ ደግሞ የምንሄደው ወደ ቶፕ ነምበር 2 ብለን ያስቀምጥነው ወይም ደግሞ ቶፕ 2 ክፍል ነው የምንሄደው። ተከታተሉኝ። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንቀጥላለን ማለት ነው። ቶፕ 2 ወይም ደግሞ one of the few rooms እኔ በጣም ፌቨራይት የሆኑት እናንተ ላትወዳችሁ ትችላላችሁ። ላይክ ክፍሉ ጠባብ ነው፣ ትንሽ አነስ ይላል ከሌሎቹ ካሳዩአችሁ ሳይዝ። ግን ለኔ ቶፕ 2 የሆነበት ምክንያት ብዙ ጊዜ ለሃኒሙን እዚህ ጋር እንደምታዩት እችኛው ፓርቶቹ ከላይ ያሉት እዚህ ጋር እና ደግሞ አውትሳይድ ላይ ያለው ሆት ታብ ሰንሴት ልክ ስትገባ ሁሌ በዚህ ዳይሬክት ነው የምትገባውና ይሄ ሩም በሰንሴቱ ምክንያት ብቻ ነው ቶፕ በጣም የሚከፈልበት ሩም ሊሆን የቻለው ማለት ነው። ሆት ታብ አለን እዚህ ጋር እንደምታዩት። ስለዚህ በሰንሴት ምክንያት ብቻ እና ከዊንድ ሚሉ ስር ስለሆነ ከዚህኛው ሩም ስር ስለሆነ ሩም ነምበር 2 ወይም ደግሞ ከአምስቱ ኔሬት ካረኳቸው ሩሞች ውስጥ ሁለተኛ ደረጃን ሰጥቻለሁ። ቀጥታ ወደ ክፍሉ እንሄዳለን ማለት ነው። ክፍሉ እንግዲህ እንደምታዩት እንደ ሌሎች ክፍሎች እንዳየነው ሰፊ በጣም ትልቅ አይደለም። ግን እንደምታዩት እንዳልኳችሁ ውጪ ጋር ያለው ቫይብ በጣም ብዙ ጊዜ ሁሉም ሰው ሩም ውስጥ ያው ለመኝታ ቤታቸው ስለሚገቡ ብዙ ሰው ደግሞ የሚፈልገው ሴሌብሬት የሚያደርገው ለፎቶ ሹት የሚሆነው በውጭ በኩል ያለው ፓርት ነውና እሷን የሰንሴት ፓርት በጣም ብዙ ሰው ይወደዋል። በጣም ላይክ አክቹሊ እኔም አንድ የሰንሴት ላይ ከመጣው በኋላና ካየሁት በኋላ በጣም ነው የወደድኩት። ክፍሉ ይሄን ይመስላል። ትንሽ አነስ ያለ ነው። ትንሽ ከሌሎቹ አንጻር ካየናቸው እስካሁን ካየናቸው ክፍሎች ትንሽ ጠበብ ትላለች። ፕላስ ሳይዟ ሾጠጥ ያለች ናት ትንሽ። ግን ደግሞ ላይክ እንዳልኳችሁ ሰንሴት ስላለ በውጭ በኩል የሚገርም ሰንሴት ልክ እንደወጣችሁ ሰንሴቷ ቀጥታ ነው የምትመጣውና ብዙ ጊዜ እዚህ የሚያልፉት ሶሻል ሚዲያ ኢንፍሉዌንሰሮች ናቸው ማለት ነው። ምክንያቱም የሶሻል ሚዲያ ፉቴጅ ለመያዝ ወይም ደግሞ የተለያዩ ነገሮችን ለማንሳት እዚህ ሩም ነው የሚይዙት ማለት ነው። ስለዚህ ይሄን ሩም እንደዚህ አየነው። ቤድሳይድ ላምፖች አሉት። ትንሽ ጠበብ ያለ ነው። ቲቪው ወይም ደግሞ ኤሲዩ እዚህ አካባቢ ነው ያሉት። አልጋውን ቴስት እናደርገዋለን። ደስ ይላል። ሩሙ ጠበብ ማለቱ ደስ ይላል። ትንሽ ጠበብ ማለቱ ነው ትንሽ ሊደብር የሚችለው ብዙ ገስቶቻችን ኮምፕሌን ሊያደርጉት የሚችሉት እንጂ it's just the perfect room ነው። እዚህ ጋር እንደምናገኘው ሚኒ ባር ትኖራለች። ክሎዜት ነው ያለው። ሰው ልብሳችሁን፣ ሻንጣችሁን እንደተለመደው ደግሞ እዚህ ጋር ያላችሁ መሳሪያ ካላችሁ እና ብዙ ብር ይዤ ነው የምንቀሳቀሰው ካላችሁ ሴፍቲው ሎክ በማድረግ ብራችሁን ሴቭ ማድረግ ትችላላችሁ ማስቀመጥ። ከዛ በኋላ እዚህ ጋር ያለው ሬዲዮዎች አሉ። ውሃ በየጊዜው የሚቀየርላችሁ ዋተር ነው። ሌትስ ጎ ቱ ቶይሌት። ሶ ወደ ሽንት ቤቱ ጋር ስንሄድ እዚህ ጋር እንደ ኮሪደር ወይም ደግሞ እንደ ሆልዌይ ሆኖ ከአልጋችን ጋር የተገናኘ ነው ማለት ነው። ስለዚህ የሽንት ቤቱ መስታወቶች ሽንት ቤቱ ላይ ያሉት ባድሩም ላይ እንትኖች የምንጠቀማቸው እንዳለ ከአልጋችን አጠገብ ወይም ደግሞ አልጋችን እዛ ጋር ሆኖ ከሱ ዳይሬክት ስትሬት ነው የሚሆነው እዚህ ጋር ማለት ነው። ወደ ውስጥ እንገባለን። ሽንት ቤቱ እዚች ጋር ሽንት ቤቷን እናገኛለን። ከዛ ወደ ውስጥ በምንገባበት ጊዜ እዚህ ጋር ደግሞ ሻወሩ አለ ማለት ነው። ስለዚህ ሁሉ ነገር ካሪዝማ ሲዩትስ ላይ ኬቭ ስለሆነ ወይም ደግሞ የደሴት የኬቭ ስለሆነ የዋሻ ቅርጽ ነው ብዙ ነገሮች ያሉትና ከዚህ ጋር እንደምታዩት ሻወር ቤቶቹ ቅርጻቸው ኤቭሪቲንግ የተሰራው እንደ ዋሻ ነው ማለት ነው። ስለዚህ ሽንት ቤቱ ይሄን ይመስላል። ሽንት ቤቱ አክቹሊ ደስ ይላል። ሽንት ቤቱ ጋር ያለው እዚህ ጋር ኮሪደሩ ጋር ያሉት ቫይቦች ብዙ ነገሩን ይሄኛውን ሩም ወደዋለሁ። ለዛ ነው ለኔ ቶፕ 2 ያደረኩት። በጣም አሪፍ ሩም ስለሆነ ግን ያው ቶፕ 2 እንደመሆኑ ያክል ኤክስፔንሲቭ ወይም ደግሞ በጣም ውድ አይደለም እንደሌሎቹ እንደምናያቸው ሩሞች። አሁን ከዚህ በቀጥሎ የምናየው አንደኛ ደረጃ ላይ ያስቀመጥኩት ሩም
ከነዚህ አንፃር በጣም 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 እጥፍ ነው የሚበልጣቸው። ስፋቱም ብዙ ነገር እሱን ሄደን ዘለቅ ብለን እናየዋለን። ይሄኛው ሩም ግን የተመቻችሁ ሰዎች ካላችሁ ስቲል ኮሜንት ላይ ሄዳችሁ አስቀምጡልኝ ሀሳባችሁን። እሱን ማየት ፈልጋለሁ። ይሄኛው ሩም የሚያወጣው ንጹህ 200 ሺህ ብር ነው። ሶ ብር ፕራይስ የቀደም ያሳዩዋችሁ ወይም ከዚህ በፊት ያሳዩዋችሁ ይበልጡታል። ግን ደግሞ እኔ እንዳልኳችሁ በሎኬሽን ምክንያት ወይም ደግሞ ሎኬሽኑ ሰንሴት ፊት ለፊት ስለሆነ በጣም ነው የወደድኩት፣ በጣም ነው የተመቸኝ። ሶ ሌትስ ጎ አልጋውን ቴስት እናደርገዋለን ማለት ነው። አልጋው 3 2 1 አቤት አቤት አቤት! ይሄን ነበር የፈለኩት። ይሄን በቃ ይሄ ዋው! ፈረንጅ ያበደ አልጋውን ወደነዋል። ሶ አልጋውን ቼክ አድርገናል። ሌላ የሚቀርን ነገር የለም። ውጭ ጋር ያለውን ሩም አንዴ ላሳያችሁ ቫይቡን። ምክንያቱም ጠዋት ሰንሴት ላይ ጠዋት ሞርኒንግ ሰንራይዝ ላይ እና ደግሞ ልክ ሰንሴት ላይ የምታገኙት ቪው ይህን ይመስላል ማለት ነው። እዚህ ጋር ብዙ ጊዜ ልደቶቻቸውን ለማክበር ሰርግ፣ ሃኒሙን በፕላስ ደግሞ እዚህ ጋር ፕሮፖዝ ለማድረግ ብዙ ጊዜ የሚጠቀሙበት እቺን ፓርት ነው ማለት ነው። እቺን ሩም ናት። ቪው በጣም ነው የሚያምረው። ጨለማ ስለሆነ ትንሽ ያለው ነገር ነው እንጂ እንደምታዩት ሀተቡ ጋር እዚህ ጋርም ደግሞ የራሷ መቀመጫዎች አሉት። እንደኔ ሁለተኛ አድርጌዋለሁ። ስለዚህ የሁላችሁንም ማየት ፈልጋለሁ። ሩም ላይ የምትሰጧቸውን ሬቲንጎች ከ1 እስከ 5 ላይ ያሉትን ሬቲንጎች በእናንተ ደግሞ ብሩን ሰምታችኋል። ከብሩ ጋር ይሄ ነገር እንዴት ነው? ፌር ነው ወይስ ደግሞ ፌር አይደለም? ዝም ብለው ነው ሀብታሞች የሚቀብጡት? ለዚህ ይሄን ያህል አይገባውም። ኢትዮጵያ ራሱ ከዚህ የተሻለ ሩሞች ብዙ አሉ የምትሉ ከሆነ የፈጠነ ኮሜንት ላይ ሄዳችሁ ጻፍ አድርጉልኝ። ኮሜንት ፕላስ ደግሞ አትርሱ እባካችሁ ሰብስክራይብ፣ ላይክ፣ ኮሜንት ምናምን አጨናቁ፣ ሼር ምናምን እያደረጋችሁ የምንሄደው the one and only አንደኛ ደረጃ ላይ የተቀመጠው ሩም ጋር ነው የምንሄደው። ሌትስ ጎ። እንግዲህ ቶፕ 1 ወይም ደግሞ አንደኛ ብዬ በእኔ መስፈርት ሁሉንም ነገር ያሟላል። ፕላስ ደግሞ ከሚከፈለው ሂሳብ ጋር ተቀራራቢ የሆነ ነገር ታገኙበታላችሁ ብዬ ያሰብኩትን አንደኛ ደረጃ ላይ ያስቀመጥኩትን ሩም ነው የምናየው። ስለዚህ ይህ ሩም የሚያወጣው በኢትዮጵያ 500 ሺህ ብር ነው። ስለዚህ አሁን ሁላችሁም አይተን ይህን ሩም እንዴት ነው 500 ሺህ ብር ያወጣል ወይስ እንደተለመደው ዝም ብለው ለመቅበጥ ስፔንድ የሚያደርጉት ብር ነው የሚለውን ነገር እናያለን። ስለዚህ ከውጭ ጋር ጀምሮ ነው ማሳያችሁ። ይሄ ሩም ትንሽ ሰፋ ይላል። ፕላስ ደግሞ እንደምታውቁት ሌክዠሪየስ ታቾች ብዙ ይኖሩበታል። ከሁሉም ነገር ደግሞ ለየት የሚያደርገው ስሙ ራሱ ኬቭ ሩም ነው የሚባለው። ስለዚህ ምንድነው በአማርኛ የዋሻ ሩም ማለት ነው። ስለዚህ ብዙ ነገሮቹ እንደ ዋሻ ያረጋቸዋል ማለት ነው። ለብር ለማርኬቲንግ ኤክስፒሪየንስ የተጠቀሙት ነገር ቢሆንም ስቲል በደንብ ገብተን እናየዋለን። ውጪ ፓርቱ ይሄን ይመስላል ማለት ነው። ስለዚህ እዚህ ጋር ስንመጣ አበቦች አሉን። ፕላስ ይሄ እንትን የሚጠቀሙበት እንጨት ነው። ሩሙ ይሄን ይመስላል ውጪ ፓርቱ። አክቹሊ ውጪው ራሱ በጣም ሰፊ ነው። እዚህ ጋር ሰንቤዶችን እናገኛለን። ፀሐይ ለመጠቀም ቀን ላይ ፀሐይ ለመጠጣት ነው የሚባለው፣ ለመደብደብ ሰንቤዶች እናገኛለን። እዛ ጋር ደግሞ ያው የራሳችሁን የሆነች ትንሽ ዴክ አለች። ራሳችሁ ለምግብ ለምናምን ቀን ላይ ለመፍታታት የምትጠቀሙበት ቦታ ናት። እሱ ነው። አሁን ቀጥታ ወደ 500 ሺህ ብር ወደ ተባለው ሩም እንሄዳለን። ጋዳም ዋው! በጣም ነው የሚያምረው ሩሙ። እንደምታዩት እንግዲህ እዚህ ጋር ያሉት ኬቭ እንደዚህ እንትኖቹ የዋሻ ናቸው። እዛ ጋር የምናገኘው ቀጥታ ማስተር ቤድሩም ነው። ወደዛ ከመሄዳችን በፊት ግን በዚህ ሳይድ ያሉትን ከዚህ ጋር ጀምሮ ቼክ እናደርጋለን ማለት ነው። ስለዚህ እዚህ ጋር 2 መቀመጫ ወንበሮች አሉን። ይሄኛው ሩም ያው በጣም 500 ሺህ ብር እንግዲህ አስቡት፣ በኢትዮጵያ ያሰባችሁት። ስለዚህ 500 ሺህ ብር ያወጣል የሚለውን ነገር እናስበታለን። እዚህ ጋር ትንሽ ሬስቲንግ ፕሌሶች ናቸው። መቀመጫ ናት፣ እንደ ማረፊያ ናት፣ እንደ አልጋ ነገር ሳይሆን ጀስት አሁን ለምሳሌ ብዙ ሆኖ በግሩፕ ሲመጡ በግሩፕ ሆኖ የሚመጡ የሚዝናኑ ሰዎች እዚህ ጋር ነው የሚያርፉት ማለት ነው። አሁን ለምሳሌ እዚህ ጋር ኤክስተርናል አልጋ ይሆንና እቺ እንደ አልጋ ይጠቀሟታል ማለት ነው። ግን አሪፍ ነው፣ ይመቻል። ምቾት የ500 ሺህ ብር ምቾት ባይሆንም ግን እስቲ ለኔ ተመችቶኛል። 500 ሺህ ብር የሚለውን ነገር ግን እንወስንበታለን ወደ ኋላ ሄደን። ሌሎች ሩሞች ላይ እንደምታዩቸው እነዚህ የእንጨት ተቾች አሉ፣ ትንሽ የሚያማምሩ ሌክዠሪ የሚያደርጉ ተቾች። ስለዚህ እዚህ ጋር የሆነ ናፕ የምታደርጉበት ፕላስ ሪላክስ የምታደርጉበት መጽሐፍ ያነበባችሁ ምናምን የምትፍታቱበት ቦታ ነው ብለው ነው ክሬት የተደረገው።
ግን 500 ሺህ ከፍዬ እኔ መጽሐፍ አላነብም። ይቅርታ አድርጉልኝ። የምታነቡ ካላችሁ ያው እንግዲህ ይመቻችሁ። ስለዚህ ቀጥታ ስንገባ ሳሎኑ ያለው ቪው God damn like ነው የሚያስብለው። ለአንድ ቀን ቢሆንም 500 ሺህ የተከፈለበት ያው ይሁን ያስብላል። ፕላስ ቅርጾቹ እነዚህ የተሰሩት እንደ አበባ ተደርገው ነው የተሰሩት። ጠረጴዛዎቹ በጣም ነው የሚያምረው። እዚህ ጋር ቲቪዋ ትንሽ የሆነችና ያው ትንሽ እዚህ ውስጥ የምናገኘው ሚኒ ባሮች አለን። በዚህ ሳይድ ደግሞ ግላሶቹ ወይም ደግሞ ስናኮች እናገኛለን። መጠጦችም እዛ ውስጥ አሉልን። እዚህ ጋር ያሉት ነገሮች እንደዛ ናቸው። እንደ ሚኒ ባር ናት እቺ። በየትኛውም ሩም ውስጥ ስታገኛት ሚኒ ባር ናት። የሷን ሜኑ እንዳልኳችሁ ታገኛላችሁ። ስለዚህ አሁን ወደ ማስተር ቤድሩም ወደዛ ከመሄዳችን በፊት ቀጥታ ወደ ሽንት ቤቱ ጋር እንሄዳለን ማለት ነው። ሶ የሽንት ቤቱ ፓርት በጣም ሌክዠሪየስ ነው። ከለሩ ተመችቶኛል፣ ጥቁር በነጭ መሆኑ። መስታወቱም ደግሞ ዋይድ ሆኖ ላይክ ስላይስድ የሆነ ግማሽ የሚያሳይ መስታወት ነው። በጣም ደስ ይላል። ሌሎች ሩሞች ላይ እንደምናየው ሚረሪንግ ግላሶች አሉ። እዚህ ጋር እናየዋለን። ከዛ ደግሞ ሁለተኛ ደግሞ ሌላ ደግሞ እዛ ጋር መታጠቢያ ያለው ማለት ነው ሩሙ። ስለዚህ እዚህ ጋር እንደመጣችሁ የፊት ለፊት ጋር አለ አንድ መታጠቢያ ወይም ደግሞ በጥቁር ባክግራውንድ ተደርጎ የተሰራ፣ በውስጥ ደግሞ ስትሄዱ ሙሉ ነጭ በነጭ ነው ማለት ነው። ስለዚህ ሩሙ ከመግቢያው ጀምሮ ክሊርሊ ኬቭ እንደ ኬቭ አድርገው ነው የሰሩት። የሽንት ቤቱ ፓርቶች እንደ ኬቭ ፑል ስለሆነ በጣም ነው የሚያምረው። ሽንት ቤቱ እንደምታዩት እዚህ ጋር ድጋሚ ሌላ መታጠቢያ እናገኛለን። ዋይድ የሆነ በሲልቨር ባክግራውንድ ያለ መስታወቶች አሉ። ዋው ሽንት ቤቱ በጣም ነው ደስ የሚለው። በቃ በጣም ድጋሚ እዚህ ጋር ባድሩም ግላስ አለን። እንደዚህ አድርገን እስቲ ለማየት እንሞክራለን። ሻወር ሄዱ እዚህ ጋር ነው። ሻወሩ አሪፍ ነው። ድምጽ ትንሽ ያስተጋባል መሰለኝ። እዚህ ጋር የሚያማምሩ ነገሮች አሉን። ኦኬ ሽንት ቤቱ በጣም ነው የሚያምረው። ይገባዋል። ባይዘው ይሄን ሩም መጀመሪያ የሆነበት ምክንያት ለምክንያት ነው። 500 ሺህ የሆነው ራሱ ለምን እንደሆነ ታውቃላችሁ? በጣም ሌክዠሪየስ ነው እንደምታዩት። ሽንት ቤቱ ራሱ የሌሎቹን ሩም ነው የሚያክለው ማለት ነው። አሁን ቀደም ያየነው ሁለተኛ ደረጃ ላይ ያስቀመጥነው ሩም ነው የሚያክለው ሽንት ቤቱ ራሱ ስፋቱ ማለት ነው። ስለዚህ ሽንት ቤቱ ይሄን ነው የሚመስለው። ወደ ማስተር ቤድሩም እንሄዳለን ማለት ነው። ዋው ስፋት ግን የሌለ ነው። በቃ እዚሁ በአንድ ቀን ውስጥ ወልጄ ልጆቼ ይሯሯጡበት የምትሉት አይነት ክፍል ነው። እና በዚህ ጋር ስንሄድ ሌላ ኬቭ ያለበት በር የሌለው ክፍል አለ። ይሄኛው ክፍል የምን ክፍል ነው? ላውንድሪ ክፍል ነው። በቃ እንዳለ ልብሳችንን የምናስቀምጠው እዚህ ነው የምንደረድረው። እንደ ሌሎቹ ብር መሳሪያችንን የምናስቀምጥበት አለ። ፕላስ ደግሞ ብዙ ሰው ሊኖር በሚችል በሚለው ሃንገሩ በጣም ረጅም ነው ማለት ነው። መስቂያዎቹ ረጅም ናቸው። ስለዚህ ይሄኛውን እንደምን ሩም ነው የምናየው? እንደ ድሬሲንግ ሩም ነው ማለት ነው። ስለዚህ ልብስ ለመልበስ ድሬሲንግ ሩም የምታደርጉት የት ነው? እዚህኛው ሩም ነው ማለት ነው። ስለዚህ ይሄኛው ሩም ራሱ በጣም ሰፊ ነው። ላይክ ለድሬሲንግ ሩም በጣም ሰፊ ነው። እንደምታዩት ልብሶቻችሁን እዚህ ጋር ማስቀመጥ ትችላላችሁ። ጃኬቶቻችሁን እዚህ ጋር መስቀል ትችላላችሁ። ፕላስ ደግሞ ልብሳችሁን ስታደርጉ እዚህ ጋር ቁጭ በማለት ልብሳችሁን መቀየር ወይም ደግሞ ጫማችሁን ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ሩም በጣም ታስቡበት፣ በጣም ብዙ ነገሮች ተደርጎ የተሰራ ሩም ነው ማለት ነው። 500 ሺህ ብር ነው ስንል በምክንያት ነው ማለት ነው። ስለዚህ አሁን ወደ ማስተር ቤድሩም ጋር ነው የምንሄደው። ማስተር ቤድሩም ጋድ ዴም ቢሆን በቃ ኪንግ ሳይዝ ነው ቤድሩሙ። በቃ ኪንግ እና ኩዊን መተኛት አለበት ተብሎ የታሰበ ነው ይመስሉ። በጣም ነው የሚያምረው። ቀጥታ ምንም ውልውል ሳንል ወዴት ነው የምንገባው? ወደ ማስተር ቤድሩሙ ማለት ነው። ዋው ጋዴም ሃኒሙናችሁን ማሳለፍ የምትፈልጉ ሰዎች፣ በጣም የሚገርም ጊዜ የማይረሳ ጊዜያችን ወይም ደግሞ ሰርጋችሁንም ሊሆን ይችላል የምታሳልፉ ሰዎች ሳንቶሪኒ ላይ ከመጣችሁ this is the place እና ብር ካላችሁ ያው ዋናው ነገር እሱ ስለሆነ 500 ሺህ ብር ለአንድ ናይት አፎርድ እናደርገዋለን ወይም ደግሞ መክፈል እንችላለን የምትሉ ከሆነ የኔ ማይ ፌቨራይት ሩም ደግሞ የኔ ሰጀስሽን ለእናንተ ሊሆን የሚችለው የት ነው? ካሪዝማ ስዊትስ ሩም ነምበር 1 ይሄኛው ሩም ማለት ነው። ስለዚህ ይሄን ሩም እንዴት ሬት ታደርጉታላችሁ? አልጋው ላይ እስከተኛ ወደ ኋላ ትንሽ ጓጉቻለሁ። በጣም በቃ ሌክዠሪ ነው ይሄኛው ሩም። ክሊን ነው። ኤቭሪቲንግ ስፔሲፊካሊ የተሰሩት እያንዳንዱ ነገሮች። ስለዚህ የሚቀር ፓርት አለው፣ እሱንም እናየዋለን። አሁን ምን ሰዓታችን ላይ ደርሰናል? አልጋ ቼክ የምናደርግበት ሰዓት ማለት ነው። ስለዚህ 3 2 1
አልነሳም። አይ በቃ ቀረ መነሳት ቀረ። በስማ ዋው የ500,000 ብር ትንሽ ጀርቤ ላስተኛው ብዬ እኮ ነው። ግን በጣም ደስ የሚለው ምቾት አለው። እንደምታዩት ምቾቱ በጣም ነው ደስ የሚለው፣ ይለያል። የ500,000 ብር ምቾት አለው ስተኙበት። ዋው። ስለዚህ እንደምታዩት ኬቭ ስዊሚንግ ፑሉ በዛ በኩል ስታዩ ወደ ውጭ ነው የምታዩት። ውሃው በጣም ሙቅ ውሃ ነው፣ የሞቀ ውሃ ነው ወይም ደግሞ ሀት ነው። በጣም ሌክዠሪስ ጥሩ የሚያደርጋት እቺ ለዛ ነው ኬቭ ወይም ደግሞ የዋሻው ዋና ነው የምትባለው። ቀን ላይ ሲሆን እዚህ ጋር ቁርሳቸውን ይበላሉ፣ እዛ ጋር ደረጃው ላይ ቁርሳቸውን እየበሉ በውጭ በኩል ያዩ ቪዋቸውን እዚህ ውስጥ ይዝናናሉ ማለት ነው። ይሄን ሩም በጣም የምወድበት ምክንያት ለዚህ ነው። እኔም ኬቭ ፑሉ በጣም ነው የሚያምረው። በጣም ሌክዠሪ ነው እንደምታዩት ሌክዠሪ ናት። ፕላስ ደግሞ ይሄኛው ያለው የት ነው? ሩማችሁ ውስጥ ነው። መውጣት አይጠበቅባችሁም፣ ወደ ሌላ ቦታ መሄድ አይጠበቅባችሁም። እዛው ሩማችሁ ውስጥ ክፍላችሁን በመክፈት ኤኒ ታይም እዚህ ሀተብ ላይ መታችሁ መዝናናት ትችላላችሁ ማለት ነው። ደስ የሚለው ደግሞ ኬቭ ፑሉ እቺ ቅርጽ ያላት ወይም ደግሞ እዚህ ጋር የምታዩት በመስኮቱ በኩል እንደዚህ የምትመስሏ መስኮት ቀጥታ ወደ ውጭ ነው የምታሳየው ማለት ነው። ስለዚህ ወደ ውጭ ስለምታሳይ ክሊር የሆነ ቪው ታያላችሁ። ኤቭሪቲንግ ጽድት ብሎ ነው የሚታያችሁ ማለት ነው። ከዚህ ሩም አልወጣም ነበር እኔ ይህን ሩም ብከራይና ጀስት አንደኛ የሆነበት ምክንያት ወይም ደግሞ እኔ አንደኛ ደረጃ ላይ ይህን ሩም ልመርጥበት የቻልኩት ምክንያት በጣም የያዛቸው ነገሮች አንድ ላይ እንደ ኳሊቲ በጣም ነው ደስ የሚለው። በጣም ብዙ ነገሮቹ ደስ ይላል። ሌሎቹ ሩሞች ላይ የሌሉ ነገሮች ናቸው። ስለዚህ ትንሽ ዋጋው ቢወደድም 500,000 ብር ያው በእኛ ሀገር ሲሆን ትንሽ ዋጋው ቢወደድም በዚህ ሀገር 3,000 ዩሮ ማለት ነው። እሱ 3,000 እስከ 3,500 ሃይ ሲዝን ወይም ደግሞ ፒክ ሲዝን የምንለው ላይ እስከ 3,500 ድረስ ይሄዳል። በአሁኑ ሰዓት ግን ሎ ሲዝን ላይ ስለሆነ 3,000 ዩሮ ነው ለአንድ ቀን የምትከራዩት። ዛት ሚኒስ በኢትዮጵያ 500,000 ብር ማለት ነው። ስለዚህ ይህን ይመስላል የዋና ቦታው። ትዳር አጋራችሁን ወይም ደግሞ በጣም የምትወዱትን ሰው ስታገኙ እንደዚህ አይነት ነገሮች ምንም ማለት አይሆኑም ማለት ነው። በጣም አሪፍ ጊዜን ታሳልፋላችሁ፣ ኢንጆይ ታደርጋላችሁ፣ ብሩ ምንም አይመስላችሁ ማለት ነው። ወርዚት ነው የሚለውን ነገር እናያለን። ደስ ይላል። ስለዚህ ሩሙን እንዳያችሁት ነው። ይሄ ሩም በእናንተ ሂሳብ ያወጣል 500,000 ወይስ ደግሞ ዝም ብለው ነው? ናቲ እባክህ ምን ነጭ ነገር እንደዚህ ያሳይተው ፋርማሲ የሚመስል ነገር ምንም ዲፍረንስ የለውም። እኔ ችግር የለውም። የፍቅራችን መለኪያ 500,000 ብር ሩም ውስጥ ወይም ደግሞ ዋና ያለበት ሩም ውስጥ መዝናናት አይደለም የምትሉ ሰዎች ካላችሁ ኮሜንት ላይ ሄዳችሁ እናንተም ዱቅ አድርጉልኝ። ሩሙ ይሄን ይመስላል። ዋናው ጋር የምንገባ ይመስለኛል። ትንሽ ዋና ዋኘት የምናደርግ ይመስለኛል ይሄን ሩም ከመጣን አይቀር እንግዲህ። ስለዚህ ሁላችሁም ይሄኛው ቪዲዮ የመጨረሻ ቪዲዮአችን ነው የሚሆነው። ቶፕ 1 ሩማችን ይሄንን ይመስላል። ሁሉንም ነገር አሳይቻችኋለሁ። ስለዚህ አሁን የምፈልገው የእናንተን አስተያየት ኮሜንት ላይ ከ5ቱን ሩሞች የወደዳቸው ሩሞችን አሳውቅኝ። ቆጥም አለች፣ ሰፊው ሩም አለ፣ ቀደም ያየናቸው ሌሎች ሩሞችም ስላሉ ፕላስ ለኔ ቶፕ 1 ያልኩት ኦብቪየስሊ ሆቴሉም ደግሞ ቶፕ 1 ብሎ 500,000 ብር ደረጃ እንዲከፈልበት ያደረገው ሩም ይህንን ይመስላል። ሀሳብ አስተያየቶቻችሁን ኮሜንት ላይ ቁጭ አድርጉልኝ። ሰብስክራይብ እያረጋችሁ ላይክ እያረጋችሁ ኮሜንት እያረጋችሁ በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።